ሰላም የተወደዳችሁ እንዴት አላችሁ? እስኪ ዛሬ ስለ ሁለት ዴፊኒሽን እናወራ፣ ፕራክቲስ እና ሪኸርሳል። ሙዚቀኛና ዘማሪ ስንሆን ፕራክቲስ የት ነው ማድረግ ያለብን? ሪኸርስስ የት ነው ማድረግ ያለብን? ፕራክቲስ መደረግ ያለበት የት ነው? ቤት ውስጥ ወይም ደግሞ በየግላችን ነው። ሪኸርስስ የት ነው የምናደርገው? ሪኸርስ ደግሞ የምናደርገው የመድረክ አገልግሎት ቀን ላይ እቤት ፕራክቲስ ያደረግነውን ነገር የዛኑ ቀን የመድረክ አገልግሎት ከመጀመሩ በፊት ሪኸርስ እናደርጋለን ማለት ነው። ብዙ ጊዜ ግን ሀፕን የሚያደርገው ምንድነው? ሰው የመድረክ የአገልግሎት ቀን ላይ ፕራክቲስ ያደርጋል which is completely wrong። በቃ አይደረግም እንደዛ። አንደኛ እግዚአብሔር የሰጠንን አገልግሎት በቸልተኝነት እየሰራን ነው ወይም ደግሞ carelessly እየሰራን ነው። ሲቀጥል ደግሞ ሪኸርስ መደረግ ያለበት ቀን ላይ እናንተ ፕራክቲስ ስታደርጉ ኃይለኛ የሆነ ታይም ዌስቲንግ ስታጠኑ አለመግባባት ይፈጠራል ማለት ነው። ከጌታ አደራ እንደተሰጠው ሰው ይህን ነገር እንድታስተካክሉ በጌታ ፍቅር ለምናችኋለሁ።